እኔ ባለቤቴን በጣም ነፍሴ እስከምትወጣ እወደዋለሁ እና በመልክ ከኔ የተሻለች ጓደኛ ነበረችኝ። ጎረቤት ነን። ምሳ ቡና ስለምንጠጣ ትመጣለች። አቋሟ ቅርጿ ያምራል። እኔ ባሌና እሷ እንዲሁም ሕፃን እህቷን ነበር ያያዘችው። እኔ በአጋጣሚ ጀበናዬን ይዤ ወደ ማር ቤት ሄድኩኝ እና ደርሼ ጀበናዬን ይዤ ስመለስ በጣም ይሳሳቃሉ። ኮቴን ሳላሰማ ድንገት ስገባ ባሌን በጆክ ውሃ እየረጨችበት ታጫውትልኛለች። በሩ ላይ ስደርስ አየኋት። እሷ አላየችኝም። እሱ እኔን ሲያናግረኝ አየችኝ። ስታየኝ አንተ ስርዓት አድርግ አለችው። በዛው ሰዓት ባጠገቧ ሳልፍ ጀበናውን እንዳደናቀፈው ሰው ሆኜ በላይዋ ላይ ለቀኩባት። ትከሻዋ ላይ ተሰበረ። ቀኝ እጇ ሙሉ በሙሉ ቆሰለ። አሁን ሐኪም ቤት ታሽጎላታል እና ተናድጄ ነው። አካባቢያችን ኔትወርክ የለም። አውቄ ነው ያደረኩት። የግድ አፈውት መጠየቅ አለብኝን? እናስ አውቄ ነው ያደረኩት ልበላት? ኡስታዝ ይሄንን ባረከላሁ ፊክ ንገረኝ። يجب عليك فورا الاستغفار والتوبة لأنك ظالمة بدلشاتها በጣም በደል ይሄ استغفار توبة لك ሁለተኛ በደልሽን ከሷ አፈውታ መጠየቅ አስፈላጊ ነው። የግድ ነው። ظلم ነው፣ በደል ነው። እኔ አልቻልኩም። በቅናት መንፈስ ውስጥ ሆኜ ነው። ምንም ማድረግ አልችልም። እንደዚህ አድርጌያለሁ። አፈውት በይ። ግልጹም መናገር وإذا خفت الفتنة ከተናገርኩማ ወደ በቀል ትሄዳለች። የባሰ ነገር ይከሰትብኛል። ይሄማ አደጋ ነው እምትይ ከሆነ ዱዓ አድርግላት። ስለሷ ሱዲቃ ብታደርጊ ኸይር ነው ይላሉ አህሉል ዒልም ሲናገሩ። ሌላ በላ ይመጣል ከተባለ መከራ ይከተለዋል ከተባለ ይሄ ደግሞ አሁን አውቀሽ መሆን ከታወቀ ሌላ ነገር ሊፈጠር ይችላል። ይሄን በእስትግፋር ወተውባ እንደው አፈው ትበኝ ወከذلك ለሷ ዱዓ ማድረግ ዑለማዎች እንዳሉት ማለት ነው። የሆነ ነገር ኸይር ነገር ለሷ ማድረግ የተሻለ ይሆናል ይላሉ አህሉል ዒልም ሲናገሩ። والله اعلم። ነገር ግን ይሄ እንደ ሁክም ደረጃ ይሄን ተናገርኩ። አንድ ዝም ብዬ መጨመረው ነገር ምንድነው? እናንተ አንቺ ታምራለች ያልሻት ጓደኛሽ እባልሽ ጋር ምን ሰራላችሁ? ለምን ተቀላቀላላችሁ? ለምን ተቀላቀላችሁ? መጀመሪያ አንቺም እኮ በቃ አልቃሁ في اليم مكتوفا وقال له إياك أن تبتل بالماء እጅና እግሩን ጥፍር አድርጎ አስሮ ባህር ላይ ከወረወረው በኋላ ወዮልሁ አይነካህና አለው የሚባለው አይነት እኮ ነው። አንቺ ባልሽን ለምን እንቁልልጭሽ ለምን ታያለሽ? ራስሽ እኮ ነው አደጋ ውስጥ የገባሽው። አንቺ ራስሽ እኮ ነሽ። የነሱ ማዕሲያው እንደ ማዕሲያ ከመሆኑ ጋር ማለት ነው። አንቺም አስተዋጽኦ እያደረግሽ ነው። በቃ አንቺና ጓደኛሽ ወደ ጓዳ፣ እሱ አባወራ እዛ ማድረግ እንደዚህ አይነት ነገር ውስጥ ከመግባት በፊት ነው። ይሄ ሳይቃጠሉ በቅጠል የሚባለው ተረቱ ሀገር የለሽም? ተረቱን አልሰማሽም? አደጋ እንደዚህ አይነት ውስጥ አስገብተሽው ወይ አሁን ሁለተኛ ቢልሽም አሁን ያችን አይተሽ ጀበና ከጣልሽ ሁለተኛ ቢያገባት ዲስት ያቃልት ነው። ዲስት ልትይ ነው። ፍልውሃ ልትይ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። እንደው እንደዚህ አይነት ጥያቄዎች ብዙ ጊዜ ለመመለስ ያስጠላኛል። በጣም ብዙ ጥያቄዎች ናቸው መጡት። ይሄን መሰል ጥያቄዎች በጣም ብዙ ማለት ነው። የሆነ አንዳንዱ ሰምተን ማናቀውን እኔ ራሱ ትዝ ያላለኝን ተንኮል አነባለሁ። እንደዚህ እንዴት ትዝ ብሏት እንደዚህ አይነት ተንኮል ሰራች? አላቀርበውም። ብዙ የምትጠይቁ ጥያቄ አለ የሚመጣ በጣም የሆነ ስቅቅ ያደርጋል። እኔ ያንን ባወራ ይሄም አለ እንደ ለካ የሚሉ ሴቶች ይፈጠራሉ ብዬ ሰጋለሁ። ዝም ብዬ በራሴ ማለት ነው። ግን ይሄ ይቀፋል።
ጠፋን ምን አይነት ጉድ መጣ። ስድስተኛ